ልጅ አልነበራት፣ ብዙ ችግር ውስጥ ያለች እናት ነበረች። በዚያ የራሳቸውን ገንዘብ ብቻ እያገበሰበሱ ቤተ መቅደሱ የአምልኮት ቦታ መሆኑ ተረስቶ አገኘና ግሎት በዚህ እያደረጋችሁት ያለው የገበያ ስራ ትክክል አይደለም ብሎ በእውነት ለእግዚአብሔር ማስረከብ ማለት እርግጠኛ መሆን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለና ወገብረ መድኃኒተ ለሕዝበ ዚአሁ። የእስራኤል ጌታ አምላክ ይባረክ፣ ሕዝቡን ጎብኝቶ ቤዛ አድርጓልና። አምላካችን እግዚአብሔር ውሏችንን ባርኮና ቀድሶ ለዚህ ሰዓት ስላበቃን ስላደረሰን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም የመላእክት የጻድቃን የሰማዕታት ይልቁንም ደግሞ የቅዱስ አባታችን ቅዱስ ዮሴፍ ጸሎትና በረከቱ ከሁላችን ጋር ይሁን። እንግዲህ ዛሬ ምኩራብ ነው፣ ሁላችሁም ታውቃላችሁ። ምኩራብ አንጽሖተ ቤተ መቅደስ ኢየሱስ ክርስቶስ ያደረገበት። ኢየሱስ ክርስቶስ አንጽሖተ ቤተ መቅደስ አደረገ። አሰስሉ በሚል ርዕስ እንማማራለን። አምላካችን እግዚአብሔር በአባትነቱ ያስተምራል። ወአውጽኡ ዘንተ እምሕየ፣ ይህን ከዚህ ውሰዱ። የቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ ከ13 ጀምረን እናነባለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግብ የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችን በሬዎችን ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ። ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉት፣ ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። በዚህ ኃይለ ቃል መነሻነት አምላካችን እግዚአብሔር ሁላችንም ያስተምረናል። ይህን ከዚህ ውሰዱ። ለምን? ቤቴ የአባቴ ቤት የጸሎት ቤት ምን ይሆናል ይባላል። ኢየሱስ ክርስቶስ አንጽሖተ ቤተ መቅደስ ያደረገው 2 ጊዜ ነው። መጨረሻ ጠይቃችኋለሁ። ስንት ጊዜ ነው? 2 ጊዜ ነው። የመጀመሪያው ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ በሰርግ ቤት፣ በሶስተኛው 40 ቀንና 40 ሌሊት በጾመ በሶስተኛው በየት ነው የተጠራው? በሰርግ ቤት ተጠራ። በሰርግ ቤት ተጠርቶ 6ቱን የድንጋይ ጋኖች የወይን ጠጅ አደረጋቸው። የመጀመሪያውን ተአምር በዚያ አደረገ። ከዚያ ቀጥሎ ኢየሱስ ክርስቶስ አገልግሎቱን በጀመረበት በዚያው ከጥቂት ቀናት በኋላ ኢየሱስ ክርስቶስ የአይሁድ ፋሲካ ስለቀረበ ማለትም የሚያዝያ ወር ስለቀረበ አይሁድ ፋሲካን የሚያከብሩት ከእስራኤል ነፃነት የወጡበትን ጊዜ ስለነበረ በዚያ ፋሲካቸውን በሚያከብሩበት ጊዜ ኢየሱስ ክርስቶስ ወደ ኢየሩሳሌም ጉዞ አደረገ። ወደ ኢየሩሳሌም ጉዞ አድርጎ በመቅደስ ወደዚያ ጉዞ ካደረገ በኋላ ግን በመቅደስ በሬዎችን፣ በጎችን፣ ርግቦችን መሸጫ አድርገውት ቤተ መቅደስነት አገልግሎቱን ረስተውት በዚያ የራሳቸውን ገንዘብ ብቻ እያገበሰበሱ ቤተ መቅደሱ የአምልኮት ቦታ መሆኑ ተረስቶ አገኘና ቤቴ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የንግድ ቤት አደረጋችሁት፣ ይህን ከዚህ ውሰዱ። ይሄ በዚህ ያደረጋችሁት ያለው
አገልግሎት በዚህ እያደረጋችሁት ያለው የገበያ ስራ ትክክል አይደለም ብሎ ገስጾ ወገፍታ ማዕዳት ይሆሙ መርሃ ግብር መሪ ወንድማችን ማዕዶቻቸውንም ገለባበጠ። ከዚህ ውሰዱ የአባቴ ቤት የጸሎት ቤት ይባላል ብሎ ማዕዳቸውን ገለባበጠ። ከዚህ ውሰዱ ኢየሱስ ክርስቶስ ይሄን የመጀመሪያውን አገልግሎት በጀመረበት ጊዜ ማዕዳቸውን በዛሬው ዕለት የምናስበው በዚያ የሚሸጡትን የሚለውጡትን አውጡ አላቸው። ከዚያም አይሁድ ይሄንን ስለምታደርግ ምን ምልክት ታሳየናለህ የሚል ጥያቄ ያቀረቡ። ይሄን ቤተ መቅደስ አፈርሱት እኔ በሶስተኛው ቀን አስነሳዋለሁ ብሎ ለጠየቁት ለፈሪሳውያን ለሰዱቃውያን ነገራቸው። እሱ እያለ ያለው የራሱን ቤተ መቅደስ ነው፣ እነሱ ደግሞ ቤተ መቅደሱን ነበር ያሉት። ነገር ግን ወደዚያ ዝርዝሩ ሳንገባ ሁለተኛው አንጾተ ቤተ መቅደስ ደግሞ በሕማማት ውስጥ ማክሰኞ ዕለት መቼ ነው ያልኳችሁ? በሕማማቱ ማክሰኞ ዕለት ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ በዚህ በሉቃስ ወንጌል በምዕራፍ 19 ቁጥር 46 ላይ በዝርዝር የምናገኘውና በማቴዎስ ወንጌልም በማርቆስ ወንጌልም በተመሳሳይ ይሄ ቃል ተጽፎ እናገኛለን። እንግዲህ ሁለቱንም አንድ ላይ አጣምረን ነው የምንመለከተው። ምናልባት በዚህ መልእክት ላይ ሶስት ነገሮች ናቸው ዋና ሐሳቦቻችን። አንደኛው የቤቱ ባለቤት እሱ መድኃኔ ዓለም ኢየሱስ ክርስቶስ ስለሆነ ቤተ መቅደሱ የርግብና የበግ የበሬ መሸጫ መሆን የለበትም። የርግብና የበሬ የበግ መስዋዕትነት ስላበቃ እውነተኛው መስዋዕት እሱ ስለመጣ አንደኛ። ሁለተኛ የዳቢሎስን ስልጣን ሊሽር ስለመጣ፣ ሶስተኛ የቤተ መቅደስ ባለቤት እሱ በእኛ ላይ ሊነግስ ስለመጣ። እነዚህ ሶስት ነገሮችን እንደ አምላካችን እግዚአብሔር ቅዱስ ፈቃድ እንማማራለን። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት የሚለው ሁለተኛው አንጾተ ቤተ መቅደስ ነው። ለምንድነው ኢየሱስ ክርስቶስ አገልግሎት ሲጀምር መጀመሪያ ላይ ቤተ መቅደሱን አጸዳ። ሁለተኛ ደግሞ ሊሰቀል ወደ ቀራንዮ ጉዞ እያደረገ እያለ በጉዞ ላይ ጉዞውን ካደረገ ካከናወነ በኋላ ኢየሩሳሌም ሲገባ የመጀመሪያ ሥራ ያደረገው ቤተ መቅደሱን ማጽዳት ነው። ቤት የጸሎት ቤት ይባላል። ደግመው እንደገና ቤተ መቅደሱን የንግድ ቤት አድርገውታል። ኢየሱስ ክርስቶስ 3 ዓመት ያህል በቤተ መቅደስ እየተገኘ ያስተምራቸው ነበረ። በመጀመሪያ ቤተ መቅደሱን አጸዳ። ሁለተኛ እንደገና በመጨረሻው ሰዓት ማለት ነው አገልግሎቱን ሲጀምር አጸዳ። መጨረሻው ሰዓት ላይ አሁንም ወደ ኢየሩሳሌም ሲገባ ቤተ መቅደሱ የንግድ ቤት ሆኗል። አሁንም ቤተ መቅደሱን አጸዳ። እንግዲህ ቤተ መቅደሱ የአይሁድ ቤተ መቅደስ ወይም ደግሞ ምኩራብ ምንድነው የሚለውን ስንመለከት የመጀመሪያው የአይሁድ ምኩራብ ወይም ቤተ መቅደስ አንድ ነበረ። መጀመሪያ ላይ አንድ ነበረ የቤተ መቅደሳቸው። ነገር ግን ኢየሱስ ክርስቶስ ሊመጣ አካባቢ ቤተ መቅደሳቸውን ትተውት በኢየሩሳሌም ያለውን ትተው በየቦታው ምኩራብ ሰርተው ነበረ። ኢየሱስ ክርስቶስ ግን የመጀመሪያውንም አንጾተ ቤተ መቅደስ ያደረገው በኢየሩሳሌም ላይ ያለውን ነው። ሁለተኛም በኢየሩሳሌም ያለውን አንጾተ ቤተ መቅደስ ያከናወነ። ታዲያ የብሉይ ኪዳኑ የቤተ መቅደስ አገልግሎትን መለስ ብለን ስንመለከት ወደ ኦሪት ዘሌዋውያን ጥቂት ነገሮችን እንመለከታለን። አንደኛ የብሉይ ኪዳኑ መስዋዕት የኃጢአት ስርየት የሚከናወነው በበጉ ወይም ደግሞ በወይፈን ወይም ደግሞ በፍየል ጠቦት በርግብ ነበረ። እነዚህ መስዋዕት የኃጢአት ማስተስረያዎች ነበሩ። የኃጢአት ማስተስረያ የሆኑት እንስሳት ለአንድ ሰው በደል ሲሰራ ኃጢአት ሲሰራ ኃጢአቱ እንዲወገድለት መስዋዕት ያቀርባል። መስዋዕቱን ወደ እግዚአብሔር ቤት ይዞ ሲመጣ ካህኑ አንደኛውን እጁን እቀረበው መስዋዕት ላይ አንደኛውን እጁን ደግሞ በደለኛው ሰው ላይ ይጭንና ስለ ኃጢአቱ ስርየት ወደ እግዚአብሔር ጸሎት ያቀርባል፣ ይማልዳል። ጸሎቱን ከጨረሰ በኋላ በሰውየው ምትክ የቀረበው በግ ወይም ደግሞ ወይፈን በዚያው ይታረዳል፣ መስዋዕት ሆኖ ይቀርባል። ሌላው ከፍተኛ በደል የሰራ ሰው ካለ ደግሞ አንዱን ለስርየት አንዱን ደግሞ
ለሚቃጠል መስዋዕት ይሆናል። አንደኛው ወደ በረሃ ይለቀቃል፣ አንዱ ደግሞ እዚያው ታርዶ የሚቃጠል መስዋዕት ይሆናል። ይሄ የኦሪቱ መስዋዕት ነው። በሌላ በኩል በዓመት አንድ ጊዜ ሊቀ ካህኑ ወደ ቤተ መቅደስ ገብቶ ኃጢአትን ለማስተስረይና ስለራሱ መስዋዕት አቅርቦ በአጠቃላይ ስለ ሕዝቡ ኃጢአት ደግሞ ወደ ቅድስተ ቅዱሳኑ ገብቶ መስዋዕት የሚያቀርበው ሊቀ ካህኑ ነው። በዓመት አንድ ጊዜ የሚገባው ሊቀ ካህን የረሳው ኃጢአት ያልተናዘዘው ኃጢአት ካለ ወደ ቤተ መቅደሱ ሲገባ እንዳይቀሰፍና በዚያው ሞቶ ስለሚቀር እግሩ ላይ ገመድ ታስሮ ነው የሚገባው። ወደ ቅድስተ ቅዱሳኑ ሲገባ እንደዚህ መጋረጃው ክፍት አይደለም፣ የተዘጋ ነው። እንደዚህ ያለው መጋረጃ ወደ ቅድስተ ቅዱሳኑ ለመግባት ይሄ መጋረጃ ጥቁር ነው። መጋረጃው በመካከል አይከፈትም። ምናልባት ሕዝቡና ቅድስተ ቅዱሳኑ በፍጹም አይተያዩ። ያ ማለት ምን ማለት ነው ስንል ሰውና እግዚአብሔር መለያየታችንን ማሳያ ነው። ወደ ቅድስተ ቅዱሳኑ ሊቀ ካህኑ ብቻ የሚገባው ደግሞ እግዚአብሔር ስርየት እንደሚያደርግልን እርሱ ከሶስቱ ቅዱስ አንዱ ቅዱስ ወደኛ መጥቶ በደላችን እንደሚደመስስ ተስፋ እንዲኖረን፣ በሌላ በኩል ደግሞ በማንኛውም ጠንካራ ካህን በማንኛውም ነብይ ደግሞ ኃጢአታችን መሰረይ እንደማይችልና በምንም አይነት መልኩ በእኛ ቅድስናና ንጽህና በእግዚአብሔር ፊት ፍጹም እንደማንሆን ማሳያው ደግሞ ወደ ቅድስተ ቅዱሳኑ የሚገባው ካህን የረሳው ኃጢአት ካለ በዚያ ይቀሰፋል። ስለዚህ በዚህ ሁሉ ውስጥ ተስፋ የሚያስፈልገን ምንድነው ስንል ኦሪት ላይ ሆነ ስንመለከት የሁላችንም ተስፋና አዳኝ ከድንግል ማርያም የሚወለደው መድኃኔ ዓለም ኢየሱስ ክርስቶስ እንደሆነ ያሳየናል ማለት ነው። ወደ ቅድስተ ቅዱሳኑ ሲገባ ከተቀሰፈ በገመድ ተጎትቶ ነው የሚወጣው። እጅግ በጣም አስጨናቂ ጊዜ ነው። በዚህ አይነት ይከናወንበት የነበረውን ቤተ መቅደስ በውጭው ላይ ስንመለከት የአይሁድ ቤተ መቅደስ በውጭው ላይ የሚከናወኑት አራት ስርዓቶች አሉ ወይም አራት ቦታዎች አሉ። የካህናት ቦታ አለ፣ ዝርዝር ውስጥ አልገባም። የካህናት ቦታ አለ፣ የወንዶች ቦታ አለ፣ የሴቶች ቦታ አለ፣ የአህዛብ ቦታ አለ። የአህዛብ አደባባይ አለ፣ የሴቶች አደባባይ አለ፣ የወንዶች አደባባይ አለ፣ የካህናት አደባባይ አለ። እነዚህ በአራት የተከፈሉት በአይሁድ ምኩራብ ዙሪያ ላይ በአይሁድ ቤተ መቅደስ ዙሪያ ላይ እግዚአብሔር የሚመለክበት እግዚአብሔርን በጸሎት የሚማጸኑበት ቦታ ነው። ወንዶች ለብቻቸው ናቸው፣ ሴቶች ለብቻቸው ናቸው፣ እንዲሁም ደግሞ ካህናት ለብቻቸው ናቸው። አህዛብ የሚባሉት ደግሞ ስለ እግዚአብሔር ቃል ሰምተው ወደ እስራኤላዊነት ለመቀላቀል የሚፈልጉትና የሚያምኑት ቃሉን ሰምተው ስለሆነ ቃሉ ሲሰበክና ትምህርት ሲሰጥ በራሳቸው አደባባይ በራሳቸው በር በኩል ገብተው የማን ቃል ይሰሙ ነበር? የእግዚአብሔርን ቃል ይሰሙ ነበር። ይህንን ደግሞ ያደረገው ራሱ እግዚአብሔር ለሙሴ በተናገረው መሰረት ነው። ታዲያ ኢየሱስ ክርስቶስ ሲመጣ ይሄ ሥርዓት ተፋልሷል። ወደ ቤተ መቅደሱ የቤተ መቅደሱ ባለቤት ለመጎብኘት ሲመጣ ይሄን ሥርዓት አፍርሰውታል። የራሳቸውን ሥርዓት ዘርግተዋል። የአህዛብ አደባባይ የሚባለው ቦታ ላይ የራሳቸውን የንግድ ማዕከል አድርገው አህዛብን ከቤተ መቅደሱ አባረዋል። የንግድ ስራቸውን የሚያከናውኑበት ቦታ አድርገውት ነበር። በአጠቃላይ አህዛብ ወደዚያ እንዳይቀርቡ አድርገዋል። ስለዚህ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ኢየሱስ ክርስቶስ የተናገረውም ለዚህ ነው። ቤቴ የአህዛብ የጸሎት ቤት የሕዝብ ሁሉ የጸሎት ቤት ይባላል። እግዚአብሔርን የሚሰማበት ወደ እግዚአብሔር ጸሎት የሚያቀርቡበት ሰው ሁሉ የእግዚአብሔርን ሐሳብ ሰምቶ የሚባረክበት የጸሎት ቤት ይባላል። መጀመሪያ የአባቴ ቤት አለ። የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የንግድ ቤት አደረጋችሁት። የባህሪ አባቱን አብን። ሁለተኛው ክፍል ላይ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። የቤቱ ባለቤት እኔም ነኝ። የባህሪ አባቱ አብን ራሱ ደግሞ የቤቱ ባለቤት እሱም እንደሆነ ሁለቱንም ነገሮች ያሳያል። በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ወደኛ መጥቶ እንዳዳነን ሁሉ የኛ ሕይወት የእግዚአብሔር ቤትነትን ያሳያል። በዚህ ክፍል ውስጥ እንግዲህ በዚህ ክፍል ላይ ስንመለከት መድኃኔ ዓለም ኢየሱስ ክርስቶስ ቤቴ ጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት የሚለውን ስንመለከት ዋናው የትምህርታችን ዓላማ ምንድነው ስንል እኛ ራሳችን የእግዚአብሔር ቤት መሆናችንን ማየት እንድንችል
ኢየሱስ ክርስቶስ እነዚህን ትምህርቶች ያስተማረው ቤተ መቅደሱ ለምን ይሄን እንዳስተማረ መጀመሪያ ላይ ተመልክተናል። ነገር ግን ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ከዛም በመቀጠል ቤቴ የጸሎት ቤት ይባላል፣ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ወንበዴዎች ዋሻ አደረጋችሁት ብሎ ከቤተ መቅደሱ እንዳባረራቸው ተመልክተናል። ይህ ተጻፈ የሚለውን ጥቂት ዳሰሳ እናደርግ። ተብሎ ተጽፏል የሚለው ነው። እንግዲህ ቤቴ የጸሎት ቤት ይባላል የሚለው ኢየሱስ ክርስቶስ ቤቴ የጸሎት ቤት ነው አይደለም ያለው። ይባላል ካለ ደግሞ በኦሪቱ የተጻፈ ነገር አለ፣ የተጻፈ የሕይወት ቃል አለ። ያንን ስንመለከት በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ወደ ተቀደሰ ተራራ ያወጣቸዋለሁ፣ በጸሎቴም ቤት ደስ ይላቸዋል፣ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለው መስዋዕታቸውንና ሌላ መስዋዕታቸውን በመሠዊያዬ ላይ እቀበላለሁ ይላል እግዚአብሔር። ይህ ስሜ የተጠራበት ቤት በዓይናችሁ የሌቦች ዋሻ ሆኗልን? በቀድሞ እግዚአብሔር በኤርምያስ ላይ አድሮ ትንቢተ ኤርምያስ ምዕራፍ 7 ቁጥር 11 ላይ እንዲህ ብሎ ተናገረ። ይህ ስም የተጠራበት ቤት፣ የእግዚአብሔር ስም የተጠራበት ቤት፣ እግዚአብሔር የተመለከበት ቤት በዓይናችሁ የሌቦች ዋሻ ሆኗልን? እነሆ እኔ አይቻለሁ ይላል እግዚአብሔር ብሎ ኤርምያስ በዚህ ክፍል ላይ ተናግሯል። የእግዚአብሔር ቤት የሌቦች ዋሻ የተናቀ ሆኖ የሌቦች ዋሻ ሆኗል። ነገር ግን እኔ ያለሁ ይላል እግዚአብሔር። አያለሁ ብሎ የተናገረው ኤርምያስ በጊዜው እግዚአብሔር እንዲህ ይላል ብሎ ተናገረና አሁን ከሶስት ቅዱስ አንዱ ወልድ ኢየሱስ ክርስቶስ ምን ሆነና መጣ? አየ ቤት ያለውን ችግር በቤተ መቅደስ። ይሄ ትንቢት ነው። የተነገረው ትንቢት ግን ፍጻሜ ያገኘ እኔ አያለሁ ይላል እግዚአብሔር ብሎ ኤርምያስ እንደተናገረ፣ አዎ ኢየሱስ ክርስቶስ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ እንደኛ ሰው ሆኖ እንደ አምላክነቱ የአምላክነትን ሥራ እየሰራ እንደ ሰውነቱ ደግሞ በምድር ላይ እየተመላለሰ በቤተ መቅደሱ የሚሰራውን ሥራ አየ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። ከዚህም በመቀጠል ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። ሁሉን የሞላ እሱ ነው። በሁሉም ቦታ መስራት የምንችለውን ሥራ ሁሉ ያያል። ተሸሽገን የምንሰራውን በደልና ወንጀል እግዚአብሔር ያያል። እኔ እግዚአብሔር ነኝ ሁሉን አያለሁ ብሎ እንደተናገረ፣ አዎ ሁሉን ማየት የሚችለው መድኃኔዓለም ኢየሱስ ክርስቶስ ቤቴ የጸሎት ቤት ይባላል አለ። ትንቢተ ኤርምያስ ምዕራፍ 23 ቁጥር 24 ላይ ምክራቸውን ጥልቅ አድርገው ከእግዚአብሔር ለሚሰውሩ ሥራቸውንም በጨለማ ውስጥ አድርገው ማን ያየናል ወይስ ማን ያውቀናል ለሚሉ ወዮላቸው ይላል እግዚአብሔር። አሁንም በኢሳይያስ 29 ቁጥር 15 ላይ የእግዚአብሔር ዓይኖች በስፍራ ሁሉ ናቸው፣ ክፉዎችን ደጎችንም ይመለከታሉ። ምሳሌ 15 ቁጥር 3 የእኛም የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን። የማን? የእግዚአብሔር። ስለዚህ የእግዚአብሔር ቤቶች ስለሆነን አስፈላጊ ያልሆኑትን ነገሮች በእግዚአብሔር ቤት እንድናከናውን እግዚአብሔር አይፈቅድም። ይሄን ከዚህ ውሰዱ ይላል። በእግዚአብሔር ቤት ላይ የሰይጣን ሐሳብና እግዚአብሔርን ማውቃለሁ ብሎ ሁለቱን ቀላቅሎ መኖር አይቻልም። ቤቱ የእግዚአብሔር ነው፣ የእግዚአብሔር ያልሆኑትን ነገሮች ውሰዱ ይላል እግዚአብሔር። ስለዚህ ቤቱ ስለሆንን ለምን እኛ ራሳችን ቤቱ ነን። ቤተ ክርስቲያን የእግዚአብሔር ቤት ናት። ስለዚህም ነው ቅዱስ ጳውሎስ እኛ ራሳችን ቤቱ ነን፣ ነገር ግን አጽንተን እንጠብቅ እኛ ራሳችን ቤቱ ነን ይልና፣ ቅዱስ ጴጥሮስ ደግሞ የጻፈውን ስንመለከት እናንተ ደግሞ እንደ ሔዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ማን ነው? ቅዱስ ጴጥሮስ። ስለዚህ መንፈሳዊ ቤት ለመሆን ተሰሩ። ወደ ትምህርታችን ዋና ዓላማ ስንመለስ ይሄን ከዚህ ውሰዱ ለምን አለ ኢየሱስ ክርስቶስ ፈሪሳውያንን ሰዱቃውያንን ለምንድነው ይሄንን ቃል ተናግሮ ይሄን ከዚህ ውሰዱ ያላቸው? ለምን ይሄን ማለት አስፈለገው ስንመለከት፣ አንደኛ የኦሪቱ መስዋዕት ከዚህ በኋላ አያስፈልግም። በግ አያስፈልግም፣ ጊደር አያስፈልግም፣ ርግብ አያስፈልግም፣
የፍየል ጠቦት አያስፈልግም። በጉ እውነተኛው የዓለምን ኃጢአት የሚያስወግደው ራሱ ነው። ራሱ እውነተኛው መስዋዕት ሆኖ ስለመጣ ይሄን ከዚህ ውሰደው አለ። አበቃለት። ከዚህ በኋላ የበግ መስዋዕት፣ ከዚህ በኋላ አበቃለት። የርግብ መስዋዕት፣ ከዚህ በኋላ የወይፈን መስዋዕት አበቃ። ለምን? ሁለት የኃጢአት ማስተሰሪያዎች ይቀርባሉ ብያቸዋለሁ። አንድ ሰው ከፍተኛ በደል ሲሰራ ሁለት መስዋዕቶችን ያቀርባል። ወይም ሁለት በግ ያቀርባል፣ ወይ ሁለት ወይፈን ያቀርባል። ሁለት ጊደር ያቀርባል፣ ወይም ሁለት ርግቦችን ያቀርባል። እንደ አቅሙ ማለት ነው። ሁለቱን ካቀረበ በኋላ አንደኛውን የሚቃጠል መስዋዕት አድርጎ ያቀርባል ካሉ፣ አንደኛውን ደግሞ ወደ በረሃ ምንም አይነት ውሃ በሌለበትና ቅጠል በሌለበት ወደ በረሃ ይለቀቃል። በዚያ ውሃ ጥም ተጠምቶ ተርቦ ተቃጥሎ በዚያ በበረሃ ውስጥ ይሞታል። ለማን በደል የቀረበው? ለሰው ለማስተሰሪያ የቀረበው በግ ኢየሱስ ክርስቶስ በደል ሳይኖርበት ኃጢአት ሳይኖርበት በገዳመ ቆሮንቶስ 40 ቀንና 40 ሌሊት ከዳቢሎስ እየተፈተነ ቆየ። ስለምን? የኛን ኃጢአት ለማስተስረይ በሕይወት ወደ በረሃ የተለቀቀውን በግ ምትክ ሆኖ በሕይወት ወደ በረሃ ተለቆ እሪ ብሎ እርር ብሎ የሞተው በግ ለአንድ ሰው ኃጢአት ጊዜያዊ ረፍት እንዲሰጥ ነው የተላከው። ኢየሱስ ክርስቶስ ወደ በረሃ የሄደው ግን የሁላችንንም ኃጢአት ራሱ ተሸክሞ ነው። እሱ የኛን በደል ተሸክሞ 40 ቀንና 40 ሌሊት ከዳቢሎስ እየተፈተነ ቆየ። ከ40 ቀን በኋላ ዳቢሎስ ፈታኝ ወደሱ ቀረበና አሁንም እንደገና ማለት ነው እየተፈተነ ነው የቆየው። እንደገና አሁንም ሁለተኛው ከ40 ቀን በኋላ ይሄንን ስራ ካከናወነና የዳቢሎስን ስራ ከሻረ በኋላ አሁን ወደ መታረድ የሚቀርበውና እውነተኛ መስዋዕት የሚሆነው በግ አለ፣ የሚቃጠለው መስዋዕት። ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ እውነተኛ በግ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሄው አለ። የሚቃጠለው መስዋዕት አያስፈልግም፣ በቃ ተወግዷል። ስለዚህ ይሄን ከዚህ ውሰዱ። ከዚህ በኋላ በምኩራብ በቤተ መቅደስ የእንስሳት መስዋዕትነት አያስፈልግም። መስዋዕታችን የኃጢአታችን ማስተሰሪያ ዕለት ዕለት ካህናቱ የሚሰውት የምንበላውና የምንጠጣው የክርስቶስ ሥጋና ደም በቤተ መቅደሱ ዕለት ዕለት የሚፈተተው እንጂ የእንስሳት መስዋዕት ያስፈልጋል እንዴ? አያስፈልግም። ይሄን ከዚህ ውሰዱ። ስለዚህ ቤተ ክርስቲያን ንጽሕት እንድትሆን ቅድስት እንድትሆን ነውር አልባ እንድትሆን ኢየሱስ ክርስቶስ ራሱን ለቤተ ክርስቲያን አሳልፎ ሰጠ። ራሱን ለቤተ ክርስቲያን አሳልፎ ሰጥቶ እኛ በሕይወት እንድንኖር አደረገ። እውነተኛ መስዋዕት ሆኖ ቀረበ። ስለዚህ በቤተ መቅደሱ በምኩራብ ያሉትን እንስሳት በአጠቃላይ ከዚህ ቤተ መቅደስ አስወጡ አለና ትምህርቱን አስተማረ። በዚህ ያሉትን እንስሳት አስወጣ። የኦሪቱ መስዋዕት አለፈ። እውነተኛው የዓለምን ኃጢአት የሚያስወግደው በግ ኢየሱስ ክርስቶስ ነውር የሌለበት ኃጢአት የሌለበት የሰውን ኃጢአት ማስተስረይ የሚችል ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ሆኖ በመስቀል ላይ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታረቀ። ለአንድ ጊዜና ለመጨረሻ ጊዜ በመስቀል ላይ ተጠማሁ አለ። በመስቀል ላይ ራሱን አሳልፎ ሰጠ ይላል ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ኢየሱስ ክርስቶስ ሆምጣጤውን አጠጡትና ከዚያ ሁሉ ይሄ ተፈጸመ አለ። የነቢያቱ ትንቢት ተፈጸመ፣ ጩኸታቸው ተፈጸመ ብሎ ራሱን ዘንበል አድርጎ ሰጠ ይላል። ለማን? ለቤተ ክርስቲያን እውነተኛ መስዋዕት ስለሆነ ማለት ነው። ስለዚህ የኦሪቱን መስዋዕት አሳለፈ አንደኛ። ሁለተኛው የኦሪቱን መስዋዕት ካሳለፈ በኋላ ሁለተኛው ደግሞ የዳቢሎስ ስልጣን ተሻረ። 5500 ዘመን ዳቢሎስ በሰው ላይ ሰውን እያሰቃየ እየረገጠ ይኖር ስለነበረ የዳቢሎስን ስልጣን ለመሻር ኢየሱስ ክርስቶስ መጣ። ስለዚህ ይህን ከዚህ ውሰዱ ማለት ምን ማለት ነው ስንል
ዳቢሎስ ከዚህ በኋላ ስልጣን የለህም፣ ቤተ መቅደሱ እኔ ነኝ ባለቤቱ፣ የሰው ልጅ ፈጣሪ እኔ ነኝ፣ አዳኝ እኔ ነኝ፣ ቤዛቸው እኔ ነኝ፣ ታዳጊያቸው እኔ ነኝ። ትንቢተ ዘካርያስ በጸለየው ጸሎት አንደበቱ ሲከፈት ቅድም መግቢያችን ላይ የተናገርነው ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ፣ የእስራኤል ጌታ አምላክ ይባረክ። የሉቃስ ወንጌል ምዕራፍ 1 ቁጥር 68 ላይ የማን ጌታ አምላክ ይባረክ? የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና። ያ ቤዛ ማን ነው? ኢየሱስ ክርስቶስ። ዘካርያስ ይሄን የተናገረው መጀመሪያ አንደበቱ ሲከፈት ልጅ ተወልዶለታል እኮ ስለ ልጁ አይደለም የተናገረው። የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና። ይሄ ቤዛ ገና ዘካርያስ እየተናገረ በነበረበት ሰዓት ጎብኝቶ ለሕዝቡ ቤዛ አድርጓልና የተባለለት የተነገረለት ክርስቶስ በድንግል ማርያም ማህፀን ነው ያለው፣ አልተወለደም። ዘካርያስ ግን በመንፈስ ቅዱስ ተረድቶ የብሉይ ኪዳኑ ካህን ስለሆነ የብሉይ ኪዳኑ የክህነት አገልግሎት ደግሞ ስቃይ የተሞላበት ስለሆነ ከዚህ በኋላ የነጻነት ዘመን መጣ፣ ጎብኝቶናል፣ እሱ መጥቷል ወደኛ ሊያድነን ሊታደገን። ስለዚህ የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ራሱን ቤዛ አድርጎ ሰጥቷልና እንዳለ ዘካርያስ ኢየሱስ ክርስቶስ ከዚህ በኋላ ዳቢሎስ ስልጣን የለህም፣ ከዚህ ውጣ፣ የቤተ መቅደስ ባለቤት እኔ ነኝ፣ አንተ በሕዝቤ ላይ ከዚህ በኋላ ስልጣን አንዳች ስልጣን የለህም፣ እኔ ላድናቸው መጥቻለሁ፣ እኔ ልታደጋቸው መጥቻለሁ፣ እኔ ቤዛ ልሆን መጥቻለሁ ብሎ ሸቀጣ ሸቀጡንና እንስሳቱን በዳቢሎስ መስሎ ከቤተ መቅደሱ አስወጣ። ከቤተ መቅደሱ አስወጣ። የቤተ መቅደሱ ባለቤት ራሱ መድኃኒዓለም ኢየሱስ ክርስቶስ ስለሆነ ማለት ነው። ሶስተኛው እንግዲህ ቤተ መቅደስ ቤተ ክርስቲያን የእግዚአብሔር ቤት ናት፣ የእግዚአብሔር መኖሪያ ናት። የእግዚአብሔር መኖሪያ እንደመሆኗ መጠን እግዚአብሔርን ዕለት ዕለት ታመሰግናለች። ሶስተኛ ግን የቤተ መቅደሱ ባለቤት መኖሪያ ደግሞ እኔና እናንተ ነን። እኔና እናንተ የቤተ መቅደሱ የቀዳሹና የፈጣሪያችን የመድኃኒዓለም ኢየሱስ ክርስቶስ መኖሪያ መንደሮች ነን። ስለዚህ እነዚህ ሶስት ነገሮች ናቸው የተከናወኑት በዚህ ዕለት ማለት ነው። የቤተ መቅደሱ ራሱ ስለሆነ ዛሬም ቤተ ክርስቲያን የጸሎት ቤት ናት። የጸሎት ቤትነቷ ደግሞ ዘወትር ነው። ነገር ግን የሌቦች ዋሻ ማለት ምን ማለት ነው? እናንተ የሌቦች ዋሻ አደረጋችሁት፣ ቤቴ የጸሎት ቤት ይባላል፣ የአባቴ ቤት የጸሎት ቤት ይባላል፣ እናንተ የሌቦች ዋሻ አደረጋችሁ። ሌባ ከማህበረሰቡ ሰርቆ የሚሸሽገው የት ነው? ዋሻ ውስጥ ነው። ለምን? እንዳይገኝ፣ ሰዎች እንዳያገኙት፣ የሰረቃቸው ሰዎች አግኝተው እንዳይገሉት፣ እንዳይደበድቡት። ፈሪሳውያን የእግዚአብሔርን ቤት የሌብነታቸው መሸሸጊያ አድርገውት ነበረ። የእግዚአብሔርን ቤት ለሌብነታቸው እንዲስማማቸው አድርገው በራሳቸው አስተሳሰብ ሌባ እንዳይባሉ የቤተ መቅደሱ አገልጋዮች ናቸው ተብለው ራሳቸውን ሰይመዋል። ፈሪሳውያን ብቻ አይደሉም፣ አብረው ያለው ማህበረሰብም በሌብነት ውስጥ ተስማምቶ የእግዚአብሔርን ቤት የሌቦች ዋሻ አድርጎት ነበረ። የሌቦች ዋሻ ማለት ሰርቆ መሸሸጊያ ማለት ነው አይደለ? ስለዚህ ሌብነታቸውን ያውቁታል፣ ነገር ግን የአምልኮት መልክ አላቸው። የእግዚአብሔር አባትነት የእግዚአብሔር ኃይል ግን የለም። ስለዚህ የሌቦች ዋሻ እኛ እግዚአብሔርን እናመልካለን ይላሉ ለሌላው። እግዚአብሔርን የሚያመልኩ ሰዎችም ይመስላሉ፣ ነገር ግን እግዚአብሔርን ከልባቸው አያመልኩም ነበረ። ስግብግቦች ነበሩ፣ ገንዘብ ይወዱ ነበረ። አስመስለው የሚፈልጉት ገንዘብና ገንዘብ ብቻ እንጂ በአጠቃላይ የእምነት ህይወታቸው ተበላሽቶ ነበረ። ከዚህም አንፃር ቤት የጸሎት ቤት አደረገ ይባላል፣ እናንተ ግን የወንበዶች ዋሻ አደረጋችሁት አላቸው። ስለዚህ የሌቦች ዋሻ መሆን ከባድ ነው። ሌባ ደግሞ ዳቢሎስ ነው። ሌባ ማን ነው? ዳቢሎስ ነው። አዳምን ወደማያስፈልገው እጁን እንዲዘረጋ ያደረገ ዳቢሎስ ነው። እግዚአብሔር ይሄን ብትበሉ እኮ አትሞቱም ብሎ የሐሰት አባት ልባቸውን ሰርቆ አእምሯቸውን ሰርቆ ከእግዚአብሔር ጋር እንዲጣሉ ያደረገ ሌባ ማን ነው? ዳቢሎስ ነው። ስለዚህ የዳቢሎስ ፍሬ አፍርተው ስለነበረ ፈሪሳውያን ሌብነት፣ ስስት፣ ስግብግብነት፣ ጥላቻ፣ ቂመኝነት፣ በቀለኝነት፣ አሳዳጅነት፣ አስመሳይነት እነዚህ በአጠቃላይ በፈሪሳውያን ህይወት ላይ ስለነበሩ እናንተ የሌቦች ዋሻ አደረጋችሁት፣ ቤቴ ግን የጸሎት ቤት ይባላል አለ ኢየሱስ ክርስቶስ።
ዛሬም የዲያብሎስ ፍሬ በእኛ ላይ እንዳይመጣ መጠንቀቅ አለብን። የፈሪሳውያን ሕይወት በእኛ እንዳይመጣ ራሳችንን መጠበቅ አለብን። ቤተሰባችንን መጠበቅ አለብን። ጓደኞቻችንን መጠበቅ አለብን። ቤተክርስቲያናችንን መጠበቅ አለብን። በጸሎት በስግደት በሕይወታችን ዘመን ሁሉ ራሳችንን ቤተሰባችንን ቤተክርስቲያናችንን መጠበቅ አለብን። ካልጠበቅን ግን የፈሪሳውያን ሕይወት ድንገት ይመጣል ሳናውቀው። የፈሪሳውያን እርሾ ደግሞ የተበላሸ ነው። የፈሪሳውያን ማስመሰል በጣም መጥፎ ነው። እርሾ ከተበላሸ በአጠቃላይ የተዘጋጀው ሊጥ በሙሉ እንደሚያበላሽ ሁሉ የፈሪሳውያን ማንነትም ሕይወትን ያበላሻል። ከውጪ መልካም እንመስላለን፣ እውነተኛ አገልጋዮች እንመስላለን። ዛሬም በቤተክርስቲያናችን ውስጥ አንዱ ፈተና ይሄ ነው፣ በማስመሰል መጓዝ። ግን ውስጣችን ነጣቂ ተኩላ እንዳይሆን አደራ ይላል እግዚአብሔር። ቤቴ የጸሎት ቤት ይባላል። እኔ የቀደስኳችሁ እኔ የጠራኋችሁ ለሕይወት ነው፣ ለሞት አይደለም። የቤቱ ባለስልጣን ጅራፍ አለው። መጀመሪያ ጅራፍ ይዞ ነው የገባው ወደ ቤተ መቅደሱ። በሁለተኛ ደረጃ ደግሞ በቃሉ ነው ያስወጣቸው። መጀመሪያ በጅራፍ ገርፎ አስወጣቸው፣ ገበታቸውን ገለባበጠ። በሁለተኛ ደረጃ ግን ቤቴ የጸሎት ቤት ይባላል ብሎ አስወጣቸው። ዛሬም የጅራፉ ባለቤት አለ፣ ባለስልጣኑ። ቤቴ የጸሎት ቤት ይባላል። ዝም ያለ እንዳይመስላችሁ፣ ዝም አይልም እግዚአብሔር። እግዚአብሔር ሲጥል አይታይም ማለት እግዚአብሔር ሲቆጣ አይታይም። ነገር ግን ከወደቅን በኋላ ነው የእግዚአብሔርን ቁጣ ማወቅ የምንችለው። ብዙ ሰዎች ብዙ ጊዜ ምድራዊ ነገር ተመቻችቶላቸው እግዚአብሔር ላይ ይዘብታሉ። ግን የእግዚአብሔር አጣጣል ከባድ ነው። እግዚአብሔር ከጣለ ማን ያነሳል? ማን ያነሳል? ማንም አያነሳም። ዛሬም ቤቴ የጸሎት ቤት ይባላል ይላል። በእግዚአብሔር ቤት ላይ የሚያፌዙ ሁሉ ይዋረዳሉ። እግዚአብሔር ስለ የቤት ቅናት ይበላኛል ብለው ደቀ መዛሙርቱ እንዳሰቡ በኦሪቱ ላይ የተጻፈውን እንዳሰቡና እንዳሰላሰሉ ሁሉ የቤቱ ባለቤት እሱ ዝም አይለው። ስለዚህ እኛ የማን ቤት ነን? የእግዚአብሔር ቤት ነን። እኛ የእግዚአብሔር ቤት ነን። የእግዚአብሔር ቤት መሆናችንን እንጠብቅ። መንፈሳዊ ቤት፣ የመንፈስ ቅዱስ መኖሪያ፣ የመንፈስ ቅዱስ መንደር፣ የመንፈስ ቅዱስ አፓርትመንት፣ ንጹህ ቤት፣ የማይፈርስ ቤቶች ነን። የእግዚአብሔር ቤቶች ነን። ቤቱ ነን። ጸንተን ከጠበቅን ቤቱ ነን። የእግዚአብሔር ቤቶች ነን። መንፈሳዊ ቤት፣ ለዚያው መዓዛ ያለው ንጹህ መስዋዕት ያለው በንጽህና የምንመላለስ፣ ለወንድሞቻችን ለእህቶቻችን የምናስብ፣ ለሌሎች የምንራራ፣ የተጣሉትን የምናስታርቅ፣ በችግር ውስጥ ያሉትን ከችግራቸው የምናወጣ እንድንሆን እግዚአብሔር ሾሞናል። ማን ነው የሾመን? እግዚአብሔር ነው። ስለዚህ እግዚአብሔር ስለሾመን ስለመረጠን፣ በመረጠን ጎዳና ላይ ግን እስከ ሕይወታችን ፍጻሜ እንጓዝ። እኛ የእግዚአብሔር ቤተ መቅደሶች ነን። እግዚአብሔር በቤተ መቅደሱ እንዲከናወን የሚፈልጋቸው ነገሮች ምንድናቸው የሚለውን ትንመለከት። አንደኛ እውነተኛ ጸሎት ይፈልጋል እግዚአብሔር። እውነተኛ ጸሎት ምንድነው ያልኳችሁ? አዎ፣ በልባችን እንዲከናወን የሚፈልገው እግዚአብሔር እውነተኛ ጸሎት ነው። እውነተኛ ጾም ነው፣ በእውነት ላይ የተመሰረተ። ምን ማለት ነው? እንዲህ ሰው በእውነት ላይ ሳይመሰረት ይጾማል እንዴ? በእውነት ላይ ሳይመሰረት አይናችን ማየት ሊሳን ይችላል። ነገር ግን አይናችን ማየት ባይችል እንኳን እግዚአብሔር አይኔን ይከፍታል ብሎ በእምነት ወደ ማን ማቅረብ? በሕይወታችን ላይ ያጣነው ማለት ነው። በእምነት በእውነት ለእግዚአብሔር ማስረከብ ማለት እርግጠኛ መሆን፣ እግዚአብሔር ያደርግልኛል ብለን እርግጠኛ መሆን፣ የምናቀርበው ጸሎት በእውነት ላይ የተመሰረተ ማድረግ። እና ይሄን ስንመለከት ምናልባት በኦሪቱ ላይ የተወሰኑ ሰዎች እንመለከታለን። አንደኛ ለያ ጸሎቷን እግዚአብሔር ሰማት። ለያን ስንመለከት በእውነት ጸሎቷን ወደ እግዚአብሔር አቀረበች። ኦሪት ዘፍጥረት ምዕራፍ 30 ቁጥር 17 ላይ በእውነት ጸሎቷን አቀረበች፣ እግዚአብሔርም ሰማት። ሐና እናታችን አንደኛ ሳሙኤል ምዕራፍ 1 ቁጥር 12 ላይ ሁላችሁም እንደምታውቋት ልጅ አልነበራት፣ በብዙ ችግር ውስጥ ያለች እናት ነበረች። ነገር ግን እግዚአብሔር ጸሎቷን እንደሚሰማት መጀመሪያ ባሏ ጋር ቀረበችና ልጅ ስጠኝ አለችው። እኔ እግዚአብሔር አይደለሁም፣ ልጅ የሚሰጥ ማን ነው? እግዚአብሔር ነው አላት። ከዚህ በኋላ ብዙ ጊዜ ጸለያለች፣ ብዙ ዓመታት ተመላልሳለች። ብዙ ጊዜ ብትጸልይም አንድ ቀን ግን በእርግጠኝነትና በእውነት ወደ እግዚአብሔር የቤተ መቅደስ ሄደች። ጸሎቷን ለእግዚአብሔር አቀረበች። ጸሎቷን ለእግዚአብሔር ስታቀርብ የሚገርመው ነገር አሁን እዚህ መካከል ላይ ይሄ ሁሉ ሰው እያለ ሁሉም ሲወጣ ለማየት አስገራሚ ነው አይደል? ሐና ነብይት ማንንም አላየችም። ሁሉም ተተዋት ሄደዋል። ብቻዋን ቆማለች በእግዚአብሔር ቤተ መቅደስ ውስጥ።
እንደዚህ አይነት ጸሎት እየጸለይን ነው እናቶች እንደዚህ አይነት ጸሎት እየጸለይን ነው እህቶች በአባቶችና በወንድሞች በእውነት ላይ የተመሰረተ ጸሎት እየጸለይን ነው ለውጥ የሚያመጣ እንደማን እንደ ሕዝቅያስ 15 ዓመት እድሜ የተጨመረለት ሕዝቅያስ በእውነት ወደ እግዚአብሔር አለቀሰ እግዚአብሔር ጸሎቱን ሰማው አለቀሰ እግዚአብሔር ሆይ ይቅር በለኝ አለ ሐና ነቢይት እግዚአብሔር ሆይ ልጅ ስጠኝ አለች እጆቿን ዘርግታ የለመነችው እግዚአብሔር ልጅ እንደሚሰጣት እርግጠኛ ሆና አቀረበች ጸሎቷን በእንባ ማንንም አልተመለከተችም ሕዝቅያስ ደግሞ ወደ ምስራቅ ዞሮ እግዚአብሔር ሆይ በደሌን ይቅር በል በድያለሁ ኃጢአት ሰርቻለሁ ይቅር በለኝ ብሎ ወደ እግዚአብሔር ተማጸነ በእውነት እግዚአብሔርም ጸሎቱን ሰማ ሊሞት የነበረው ሕዝቅያስ ስንት ዓመት ተጨመረለት 15 ዓመት በእውነት ጸሎት የሚያቀርብ ሰው በቤቱ ይፈልጋል እግዚአብሔር በእውነት ለሌሎች መጸለይ እንድንችል ዛሬኛ ሐና ነቢይት በእግዚአብሔር ቤት በእውነት ጸሎቷን አቀረበች ካህኑ ኤሊ መጣና አንቺ ሰክረሻል እንዴ ምንድነው ብቻሽን የምትለፈልፊው ቢላትም እሷ ግን ምን አለች እኔ ችግረኛ ነኝ እኔ በችግር ውስጥ ያለሁ ነኝ የእግዚአብሔር ካህን ሆይ ጸሎት አድርግልኝ አለች ከዚህ በኋላ ወደ ቤቷ ተመለሰች ወደ ቤቷ ስትመለስ የነበረው ሐዘን ከፊቷ ላይ ተወግዷል ደስተኛ ሆና ነው የተመለሰችው ለዘላለም በፊቷ ላይ ሐዘን አልታየም ይላል አንደኛ ሳሙኤል ምዕራፍ 1 ምዕራፍ 2 ስታነቡ በደንብ ዝርዝር የሆነ ሐሳብ ታገኛላችሁ ደስ ብሏት ተመለሰች ልጅንም አገኘች ማንን ወለደች ዳዊት ሳሙኤል ማለት ምን ማለት ነው እግዚአብሔር ሰማኝ ስትል ሳሙኤል ብላ ጠራችው ልጇን ሳሙኤል ደግሞ የእግዚአብሔርን ቤት የሚያስከበር እውነተኛ አገልጋይ የነ ኤሊን ሐሳብ ትክክል ያልሆነውን አሰራር አስወግዶ ሳሙኤል ከማን ጋር መነጋገር ቻለ ስለዚህ ዛሬም ሳሙኤልን እንሆንኛ እግዚአብሔር ሳሙኤልን እንድንሆን ነው የሚፈልገው ምናልባት አንዳንድ ጊዜ ተሳሳቱ ነገሮች ስናይ እኛም ማንሳሳት እንደ ሳሙኤል ከማን ጋር እንነጋገር ከእግዚአብሔር ጋር እንነጋገር ከእግዚአብሔር ጋር ስንነጋገር እግዚአብሔር ጸሎታችን ይሰማል ስለዚህ እግዚአብሔር የሚፈልገው አንደኛ በቤቱ እንዲከናወን የሚፈልገው እውነተኛ ጸሎት ነው እውነተኛ ጸሎት በቤቱ እናደርግ ሌላው በምህረቱ መደገፍ እግዚአብሔር መሐሪ ነው ይቅር ይለኛል ከልባችን መጸጸት በዚህ ጾም ውስጥ በዚህ ወራት ውስጥ እግዚአብሔር ጸሎቴን ይሰማል ብቻ አይደለም እግዚአብሔር በደሌን ይደመስሳል ምንን ይደመስሳል በደሌን ይደመስሳል ይቅር ይለኛል እግዚአብሔር ይቅር አይለኝም ማለት ግን እግዚአብሔር መሳደብ ነው እግዚአብሔር ይቅር ባይ አምላክ ነው ስለዚህ ይቅር ይለኛል ብሎ በምህረቱ መደገፍ ማለት እግዚአብሔር ይቅር እንደሚለን እርግጠኛ መሆን በደላችንን እንደሚሽር እርግጠኛ መሆን ምን በመሆን ንስሐ በመግባት በመጾም በመጸለይ እንደ ፕሮቴስታንቱ በመጨፈር አይደለም እግዚአብሔር ምህረት መዘባበቻ አይደለም የእግዚአብሔር ምህረት ማሾፊያ አይደለም የእግዚአብሔር ምህረት እግዚአብሔር እንደ እግዚአብሔርነቱ ያወቁት እንደ እግዚአብሔርነቱ ስላላከበሩት ለማይረባ አይብሩ አሳልፎ ሰጣቸው የሚለውን ቃል ማንበብ ለናንተ ቅርብ ነው ሮሜ መልእክት ምዕራፍ 1 ላይ ማለት ነው ያን እንዲሆን አይደለም በእግዚአብሔር ምህረት መደገፍ ማለት እግዚአብሔር ይቅር ባይ ነው ከዚህ በኋላ በደል አልሰራም አልበድልም ነገር ግን እግዚአብሔር የበደልኩትን የሰራውትን ኃጢአት ምን ይለኛል ይቅር ይለኛል ብለን በቤቱ እንዲከናወኑ የሚፈልጋቸው ሁለተኛው ፍሬ ይሄ ነው ይቅር አይለኝም የሚለውን ሐሳብ እግዚአብሔር አይቀበልም ምናልባት ሁለት ነገሮችን ስንመለከት ይሄንን ለማሳያ የቅዱስ ጴጥሮስንና የይሁዳን ኃጢአት ሁለቱን አነጻጽረን ስንመለከት የማን ነው ኃጢአት የሚበልጠው የማን ኃጢአት ይበልጣል አቤት የይሁዳ ሌላ ከቅዱስ ጴጥሮስና ከይሁዳ ኃጢአት የማን ነው የሚበልጠው ትንሽ ሞቅ አድርጋችሁ ተናገረው ይሁዳ እሺ እህቴ የማን ይበልጣል የጴጥሮስ እውነቱ ይሄ ነው የቅዱስ ጴጥሮስ ክህደት ነው አላውቅህም ነው እኮ ያለው እንዴ መጀመሪያ መሞት ቢገባኝ እኔ ቀድሜ ሞታለሁ ነው ያለው አይደል እኔ ሞታለሁ ብሎ የተናገረው ቅዱስ ጴጥሮስ
ለሊት ክርስቶስ መጅራፍ እየተገረፈ መከራ እየተቀበለ ይሄ እኮ ከኢየሱስ ክርስቶስ ጋር የነበረ ነው አንተ ከኢየሱስ ጋር አልነበርክ እንዴ ሲባል አይ አላውቀውም እንዴ ከባድ እኮ ነው እስቲ አሁን እንደው ከዚህ መካከል ላይ እናንተ ዛሬ አይታችሁኝ ከዚህ በፊትም አይታችሁ ሊሆን ይችላል እንኳን 3 አመት አብሮ መቆየት ይቅርና አንድ ቀን እንኳን አይታችሁኝ አይ እኛ እናውቀውም ብትሉ አይከፋም እንዴ አላውቀውም ዝም በይ አላውቀውም ይሄን የምትይው ብሎ እሳቱን ሞቀ የእሳቱ ሙቀት ተሻለ አሁንም ቀጠለችና ደግሞ ሌላው ይሄ እኮ ከኢየሱስ ጋር የነበረ ነው ኧረ እኔ የምትይውን አላውቅም ቦታ ቀየረ ሶስተኛ ላይ ነው ወደ ልቡ የተመለሰው ይሄ ክህደት ነው አላውቀውም ብሎ መናገር ምንድነው ክህደት ነው ሶስተኛ ላይ ወደ ልቡ ተመለሰና አላውቀውም ሲል ያው ኢየሱስ ክርስቶስ በምሕረቱ ተመለከተው ወደ ልቡ ተመልሶ ይቅር በለኝ አለ የቅዱስ ጴጥሮስ ስተት ወደ 8 ጊዜ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ስትመለከቱ እኔ መከራ እቀበላለሁ እሰቀላለሁ እሞታለሁ ሲል አረ ጌታ ሆይ ዝም በል ምን ሆነ ነው ወደዚህ ብሎ ከደቀ መዛሙርቱ መካከል ለየና ዝም በል ለምን እንደዚህ ታወራለህ አለ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና ምን ሆነብኛል ነው ያለው ኢየሱስ ክርስቶስ እንቅፋት ሆነብኛል ዲያብሎስ በቅጽበት ጴጥሮስን ተቆጣጥሮታል ምን ስለሆነ ምን ስላለ መጀመሪያ ላይ አንተ አለት ነህ በአንተ አለትነት ላይ ቤተክርስቲያንን መሰረታታለሁ ያለው ማን ነው ኢየሱስ ክርስቶስ 16 ላይ ስትመለከቱ አንተ አለት ነህ ሲባል ደስ አለውና ራሱን በትምክት ከሌሎቹ መብለጡን አየ ከሌሎቹ መብለጡን ሲያስብ ዲያብሎስ ደግሞ በር ተከፈተለትና ገባ ከዚያ በኋላ በቅጽበት አንተ መሞት የለብህም ሲል አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና ወግድ አለው ኢየሱስ ክርስቶስ ማንን ሰይጣን ያለው ማን ነው ጴጥሮስን ነው አይደለም ጴጥሮስ ላይ ያደረው ዲያብሎስ ከዚያ ዲያብሎስ ተገሰጸ ቅዱስ ጴጥሮስ ይህን ያህል ኃጢአት ሰርቷል ነገር ግን ከይሁዳና ከጴጥሮስ በደል የማን ይበልጣል የጴጥሮስ ይበልጣል ጴጥሮስ ግን ይቅር በለኝ አለ በምህረቱ መደገፍ ይቅር በለኝ አለ ወደ ይቅርባዩ ቀረበ ይቅር ተባለ ይሁዳ ግን ዛፎቹ ሳይቀሩ ይቅር በለኝ በል ቢባልም ንስሐ ግባ ቢሉትም ምን አለ አይ በቃ በደሉ ወይም ጸጸቱ የይሁዳ ጸጸት የይሁዳ መመለስ ምን አይነት ነው በራስ ላይ መፍረድ ማለት ራስን ለሞት ማብቃት ይቅር አይለኝም ማለትን እግዚአብሔር አይፈልግም በቤቱ እንዲከናወን የሚፈልገው እግዚአብሔር ምንድነው ይቅር ይለኛል መሐሪ ነው አባቴ ይወደኛል እጆቹን ዘርግቶ ይቀበለኛል ስለዚህ ቤቴን የጸሎት ቤት ይባላል ማለት የጸሎት ቤት ማለት ሁሌም ያምልኮት ቤት ልብ ማለት ነው ያምልኮት አእምሮ ይፈልጋል እግዚአብሔር በቤተ መቅደሱ ያምልኮት ቤት ነው ቤቷው ግን ሁለተኛ ደረጃ ላይ የኛ ህይወት ነው ችግሩ የእግዚአብሔር ቤቶች ነን የእግዚአብሔር ቤተ መቅደሶች ነን በቤታችን ግን እንዲከናወን የሚፈልገው በምህረቱ እንድንደገፍ ነው በምህረቱ ተደግፈናል ወይ ሁላችንም በምህረቱ ተደግፈን እየተመላለስን ነው ወይ ሌላው የደከሙትን መርዳት ነው በቃሉ መታመን ነው የደከሙትን መርዳት በቃሉ መታመን እግዚአብሔር የተናገረውን አያስቀርም ሰጭ ነው ሰጥቶ ደግሞ አያልቅበትም እግዚአብሔር ደግሞ የደከሙትን ስንረዳ እኛን ደግሞ ከፍ ያደርገናል ከዛ በመቀጠል የመጨረሻው ስጋው መብላትና ደሙ መጠጣት ነው የሚፈልገው እግዚአብሔር በቤቱ እንዲከናወን እኛ የማን ቤቶች ነን ስለዚህ የእግዚአብሔር ቤቶች ነን አንደኛ መጀመሪያ ላይ ከዚህ በኋላ የብሉይ ኪዳን መስዋዕት አያስፈልግም ብሎ የብሉይ ኪዳኑን መስዋዕት ከቤተ መቅደሱ አስወጣ እውነተኛው አማናዊ መስዋዕት እሱ መሆኑን ነገረን የዳቢሎስን ዳኝነት ወይም የዳቢሎስን የበላይነት ሻረና ወሰአረ ምንየነ መርገመ ወገብረ ሰላመ ማእከለነ በመስቀሉ የዳቢሎስን ስራ ሽሮ ሰላምን አደረገልን በመስቀሉ ሰላምን ለኛ አደረገልን ብሎ ቅዱስ ጳውሎስ እንደነገረን በመስቀሉ ሰላምን አደረገልን ከእርሱ ጋር እንድንመላለስ አበቃን እርሱ የኔ ቤተ መቅደሶች ናቸው አለን የሱ ቤተ መቅደሶች ስለሆነን ደግሞ በሱ ቤተ መቅደስነት እንድንመላለስ ማን ጠርቶናል አምላካችን ጠርቶናል ስለዚህ ምኩራብ ማለት ከቤተ መቅደሱ አላስፈላጊ ነገር የጸዳበት ቤተ መቅደሱ ደግሞ ለቤተ መቅደሱ ባለቤት የሚገዛበት የቤተ መቅደሱን ባለቤት የምናውቅበት ከቤተ መቅደሱ ባለቤት ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር የምንመላለስበት ነውና እንግዲህ 60 ዓመት ሙሉ የቅዱስ ዮሴፍ ሰንበት ትምህርት ቤት 60ኛ ዓመት እንድታከብሩ እግዚአብሔር ስለረዳችሁ ቤተ መቅደስነታችሁን ጠብቃችሁ ስለኖራችሁ የእግዚአብሔር ቸርነት ስላልተለያችሁ እግዚአብሔር አምላክ ስሙ የተመሰገነ ይሁን
እኔ የቅዱስ ዮሴፍ ለወንጌል አገልግሎት ያበቃኝ የቅዱስ ዮሴፍ ሰንበት ትምህርት ቤት ነው። ከቦሌ ሚካኤል መጥቼ እዚህ ነው የተማርኩት 2099 2000 2001 እስከ 2002 እዚህ ቦታ ላይ ቁጭ ብዬ ተምሬያለሁ። ስለዚህ የቅዱስ ዮሴፍ ሰንበት ትምህርት ቤት ለኔ ትልቋ ባለውለታዬ ናት። እናንተ ደግሞ 60 ዓመት ነው እያከበራችሁ ያላችሁት። ምናልባት ትልልቅ አባቶች አሉ እግዚአብሔር እንኳን ለዚህ ያደረሳቸው የእግዚአብሔር ቤተ መቅደስነታችሁን ሳትረሱ የእግዚአብሔር ቤተ መቅደስ የሆነውን ሰውነታችሁን እንደተቀደሰ ይዛችሁ የቤተ ክርስቲያናችሁን ጥሪ በሰንበት ትምህርት ቤት የተላለፈውን ጥሪ አዎ የእግዚአብሔር ጥሪ ነው የእግዚአብሔር ጥሪ መሆኑን አክብራችሁ እንደዚህ እንድትሰባሰቡ የፈቀዳላችሁ እግዚአብሔር ስሙ የተመሰገነ ይሁን። ያስተማረን የመከረን የአባቶቻችን አምላክ የኛም አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም ረድኤቷ በረከቷ ምልጃዋ ንጽህናዋ የአባታችን የቅዱስ ዮሴፍ በረከቱ ጽናቱ እውነተኛነቱ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።